የኔ አበባ ወይ የኔ አባት ደሞ ከማን ጎረምሳ ጋር ነው አየናት ብሎ የሚነግሩኝ? ምነው ልጅ ዝም አልሽ? አይ የኔ አባት የክላስ ልጆች ጋር እያዩኝ ነው። የኔ አበባን አታውቋትም? አብሯት የሚማሩ ልጆች ጋር ነው ያያችኋት። የኔ ልጅ እንዲህ አታደርግም ብዬ ነው የመለስኩላችሁ። ደግ አደረጋችሁ። አይ ይሄ ስኳር በመጨረሻ እኔን አጥፍቶ የማንም መቀለጃ ያደረገኝ እንጂ ብርሃኔ አይም ብለው እኮ ነው እየመጡ አንቺን የሚያሙልኝ። ፊትሽ ገርጥቷል። ደህና ነሽ? ለአባቴ እኮ ስለኔና ስላንተ ነገሩት። የምር ጨንቆኛል። አባቴን እኮ አሸሁት። እሱን ተይውና ይልቅ ያችን ነገር ዛሬ ክላስ ዘግተሽ እንደገማታ። ዛሬ ፈተና አለኝ፣ ክላስ ልገባ ነው። በቃቸው። እሺ በቃቸው። አቆየሽኝ እኮ እኔ ልጅ ምንም ነው ማለት ነው። ብቻ ራስሽን ጠብቂ። ለአባትሽ ስትይ ነግሬሻለሁ። በቃ እንሂድ። ኧረ ገሉ እያዞረኝ ነው። ታይፎይድ ተነስቷል መሰል። አይዞሽ አይዞሽ። ምንድን የተቀባሽ ሽቶ አታደርጊውም? የኔ ልጅ በአንቺ ብዙ ተገፍቻለሁ፣ ብዙ ተብያለሁ። ያለ እናት ብዙ ተንከራትቼብሻለሁ። አደራ ራስሽን ጠብቂ፣ አንገቴን እንዳታስደፊ። የሰውን አሉባልታ ትተሽ በርትተሽ ደረጃ ድረሽልኝ። ሁሉም በጊዜው ውብ ይሆናል፣ በጊዜው ይደርሳል። እሺ ምርኩዚ? አይ አይሆንም። ታይፎይድ አሞኝ ነበር እና የዛ ነው የሚሆነው። ለማንኛውም ቼክ አድርጊ። አዞቹ ሽማግሌ ላክ በማለት ምንድን ነው የሚያስቅኝ? አስበሽዋል? ወይኔ አባቷ ደስ ሲል በስርዓተ ተክሊል እዚህ ያሳደገ አረ በረበ ሊቆረብ ሲልካም እኔ አባቴ ደረቴን ንፍታት እዚህ የገፉ ሰዎች ፊት ስቆ የኔ አባት ቃል እገባላለሁ፣ አሳካላለሁ። እዚህ የገፉ ሰዎች ፊት እኔ በተክሊል አግብቼ ቆም ብዬ ደረትን ንፍት እንታደርጋለሁ። የኔ አባት እስኪ ና ድንጋይ ቀርቦ ያሳደጉ እጆቼ ሰማት እወዳለሁ። እሺ የኔ አበባ አልተነሳሽም እንዴ? ተነስቻለሁ። አበባይ የታይፎይድ አንገላታብኝ አይደል? ከሄለን ጋር ሄጄ እኮ ምግብ አስተክሽልሽ መጣሁ። እሺ ወደ ቤቷ ሄደች። እስኪ ትንሽ አረፍ ልበል። አርግዛ ብቻ እንዳይሆን ወይኔ ጉዴ! አትጠነቀቂም? እንዴት እንደተፈጠረ ነው ጨነቀኝ እኮ። እሺ ቆይ ምን ላድርግ? የአባቴን እምነት እኮ በላው። እሺ ወይኔ ስታሳዝን እግዚአብሔር። ራሴን መቻል አቅቶኛል። እንኳን አንቺን ከነልጅሽ ከነባትሽ ልሸከምሽ። ስታረገውስ አዞቹ አይንሽ ማየት አልፈልግም። ኧረ ጭካኔ ከጤናሽ አኳያ እሱን ማጨናገፍ አንቺን ለከፍ አደጋ ሊያጋልጥ ይችላል። እስከ ሞት ድረስ ይህን ሪስክ ልንወስድ አንችልም። ይቅርታ በማርያም ክዳልኝ። አባቱን አንገቱን ከማስደፋ ክዳልኝ። ከጀርባ ያሳደገኝ አባቴ በእኔ ምክንያት አንገቱን አይስድፋ። ክዳልኝ በቃ የማታሳይ አምላኬ ክዳልኝ። ወይኔ ካጠገቧ እያለፈ ነበር። ወደ ሰሙ የኔ ልጅ አታደርገውም። በራሴ ነው ማምናት። ግን አባት ምስኪን ገረማችኋለች። ብዙ ናት። የኔ ልጅ አታደርገውም። ወይኔ ምርኩዜ ተኛሽ እንዴ? አቤት አባዬ መጣ እንዴ? አዎ ቀሰቀስኩሽ። ነግሮ ብትገላገል ይሻላል። እግዚአብሔር እኔ ልቃጠልልሽ፣ አረ ለኔ ያርገው። እኔ ልታመምልሽ። ምናባት ጭራሽ ጥላ ሄደች። በቃ እኔ ልሂድ። በቃ ወሰን ግቢ። ምናባት እንደምን አደርሽ ምርኩዜ? ተሻለሽ ወይ? ምርኩዜ
እርኩዜ እንዴት አደሩ ጋሼ? እንዴት አደርሽ ሄለን? እንኳን መጣሽ። ምርኩዜን አላየሻትም? ዛሬ ከነጋ አላየኋትም አባባ። ነይ እስኪ ነይማ ይሄን አንብቢልኝ። ደብዳቤ የኔ አባት የኔ ዓለም ፊትህን እኮ ማየት ከበደ። ፍቅር በሚሉት አዙሪት ወድቄ አንተን አደራ በላው። አረገዝኩ። ደረትህን ነፍተህ በተከራከርክልኝ ማህበረሰብ ውስጥ አንገትህን ስትደፋ ማየት አቃተኝ እና ርቄ ሄድኩኝ። አታስብ፣ ደህና ሆናለሁ። ለአክስቴ ነይለት ብያታለሁ። ዛሬ ትመጣልሃለች። ኑርልኝ አባቴ። ይቅርታ ያንተው ምርኩዝ። ደህና ዋልክ ጋሼ? ገሊላ የደብዳቤ እውነት ነው? ጥላኝ ሄዳለች? አዎ ትሄዳ እንኳን እሷም እናቴ ጥላኝ ሄዳለች። እወድሻለሁ። መርቻ አምላክ የበረከት የተስፋ የኩራት ያልኩኝ ልጄና ሰገር አንገት ተደፋ እግሬስን እህስም ያጽናና አታዊ ሳታድር። እንግዲህ ምን ይቀረኛል? አይኗን ካየው 6 ወር ሆነኝ። ምነው አምላኬ አይኔን ስታጠፋ ምንም አላልኩ። የአይኔን ብርሃን ስትወስድብኝ ምንም አላልኩ። አላማረርኩም። አሁን ብርሃኔን ምርኩዜን ወሰድክብኝ። እንግዲህ ምን ይቀረኛል? አይኗን ካየው 6 ወር ሆነኝ። እኔንም ውሰደኛ ጌታዬ። ፈጣሪ ሆይ ሰው እጅ ላይ አጣለኝ። እኔንም ውሰደኝ። አንተ ቤት መከራየት አቅቶ ነው 6 ወር ሙሉ ጣውላ ቤት የምታስቀምጣት? ይሄንንም ምን ይሆኝ ነው? እሺ ያስፈቅድኩላት። ቆይ አታሳዝንህም? ነፍሰ ጥሩ እኮ ናት። ስለምታሳዝነኝ መሰለኝ በቀን አንዴ ምግብ ማበላት። አንቺ የምታመጪው ምግብ ብቻ መሰለሽ እንዴ የምትኖረው? ያንተ ልጅ እኮ ነው ያረገዘችው። በአንተ ምክንያት እኮ ነው ህይወቷ የተመሰቃቀለው። አስወርጁ ብያለሁ። ስለ ልጁ ኃላፊነት አልወስድም። አጨቅጭቂ። አረጨካይ ነው አንተ። እግዚአብሔር ምግብ በልተሻል ግን? አዎ ገሉዬ፣ ወይ ቂጣ ፍርፍር አማረኝ። ነገ አመጣልሻለሁ። ደግሞ አባባን በጣም ነው ያመማቸው። አልተሻለውም። ባለፈው እኮ ሳይው ከስቶ ነበር። አክስቴ ታው ሄደች እንዴ? እራለች እየተንከባከበቻቸው ነው። ግን ጓደኛዬ በጣም አሟቸዋል። ድክም ሲላቸው አንቺን ስም እኮ ነው የሚጠሩት። ወይ አንዴ እንዳትጨርሹ። እኔ አይኑን የማይበት አቅም የለኝም። ድምጼን የማሰማበት ለይቅርታ አጠገቡም ወርቅበት ብርታት የለኝም። ገሉዬ የምር አቅም የለኝም። የምር ይቅርታ አድርገውልሻል። አባት በልጅ አይጨክንም። በተለይ አባባ ባንቺ አይጨክኑም። ደግሞ ይቅርታ ባያደርጉልሽ ባትናፍቂያቸው እኮ 10 ጊዜ ምርኩዝ አይሉም ነበረ። አምላኬ ብርታ ስጠኝ ፊቱን ቆምበት። በነገራችን ላይ ከዚህ ድራማ ከሚመስል እውነታ ብዙ ነገሮችን እንማራለን። ሴቶቹም ወንዶቹም መማር የሚችሉበት ቲክታክ ሾርት ሙቪ ነው። በጣም ማለት በጣም አስተማሪ ነገሮች አሉት። በነገራችን ላይ በውስጡ አንዳንድ ነገሮች ላይ ቸኩለን ገብተን ብዙ ነገር ሊመጣብን ይችላልና ያው ሴቶችም ቢሆን ወንዶችም ያው እና ከዚህ በጣም ብዙ ነገር መማር እንችላለን። እስቲ እናንተ የተማራችሁትን ደግሞ ኮሜንት ላይ እንድታስቀምጡልኝ እና ቀጣዩን ፓርት ደግሞ ሲለቀቅ አምጥቼ አሳያችኋለሁ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ዩቲዩብን ላይክ፣ ሼር በማድረግ ለሁሉም እንድታዳርሱልኝ እጠይቃለሁ። አመሰግናለሁ።